እንዴት ናችሁ? አሁን እስኪ ስለ ትራንስፎርመር ፕሪንሲፕል እናያለን ማለት ነው። እንዴት ይሰራል፣ ለምንስ ይጠቅመናል ትራንስፎርመር የሚል እናያለን ማለት ነው በዚህ ቪዲዮ ላይ። ትራንስፎርመር የሚሰራው ቤዚካሊ በፋራዳይስ ሎው ኤሌክትሮማግኔቲክ ኢንዳክሽን ነው የሚሰራው። ይህ ማለት ምንድነው? በትራንስፎርመር ላይ ሁለት ዋይንዲንጎች አሉ እዚህ ጋር ፕራይመሪ ዋይንዲንግ እና ሰከንደሪ ዋይንዲንግ የምንለው ማለት ነው። ይህንን ሰከንደሪ ዋይንዲንግ ነው። ሰከንደሪ ዋይንዲንግ ወደ ሎድ የሚሄደው ማለት ነው። እዚህ ጋር ፕራይመሪ ዋይንዲንግ አለን። እዚህ ጋር ፕራይመሪ ዋይንዲንግ አለን። እዚህ ጋር ሰከንደሪ ዋይንዲንግ አለን። እዚህ ጋር የሰጠነው ቮልቴጅ ሶርስ ወደ ሶርስ ነው። ይሄንን የምንሰጠው ሶርስ ማለት ነው። ቮልቴጅ እዚህ ጋር ሶርስ ስንሰጠው በዚህ ኮይል ላይ ከረንት ሙቭ ማድረግ ሲጀምር አራውንድ ዘ ኮይል እዚህ ጋር ምን ይፈጠራል? ማግኔቲክ ፊልድ ይፈጠራል ማለት ነው። እዚህ ጋር የተፈጠረው ማግኔቲክ ፊልድ በዚህ በማግኔቲክ ኮር ላይ ሰርኩሌት ማድረግ ሲጀምር ማግኔቲክ ፊልዱ ሰከንደሪ ዋይንዲንግ ላይ ቮልቴጅ ኢንዱስ ይሆናል ማለት ነው። እዚህ ጋር ቮልቴጅ ኢንዱስ ይሆናል ማለት ነው። there is no any electrical connection between the primary winding and the secondary winding ሊንክ የሚደረጉ በምንድን ነው? በዚህ በኮር ላይ በሰርኩሌት በሚያደርገው ማግኔቲክ ፊልድ ነው ማለት ነው። ስለዚህ ትራንስፎርመር ምንም ተንቀሳቃሽ የለውም። ስታቲክ ማሽን ኦር ልክ እንደ ሞተር ወይም እንደ ጀነሬተር ምናምን ሮቴት የሚያደርግ ፓርት የለውም ማለት ነው። ስቴሽነሪ ፓርት ወይም ስታቲክ ፓርት ማለት ነው ትራንስፎርመር ቤዚካሊ። እዚህ ጋር የሰጠነው ፓወር ከረንት እና ፓወር ማለት ቮልቴጅ ታይምስ ከረንት ነው። እዚህ ጋር አይ አለን I1 V1 ናምበር ኦፍ ተርንስ ራሱ N1 አለን። እዚህ ጋርም ተመሳሳይ እዚህ ጋር ያለ ፓወር እኩል ነው ከዚህ ጋር ያለ ፓወር ማለት ነው። ፓወር እኩል ነው። እዚህ ጋር ያገኘነው ፓወር እዚህ ጋር የሰጠነው ፓወር እዚህ ጋር እናገኘዋለን ማለት ነው። ዋናው የትራንስፎርመር አፕሊኬሽን ምንድነው? ወደ ፈለግንበት ቮልቴጅ ሌቨል ስቴፕ አፕ ወይም ስቴፕ ዳውን ማድረግ ነው ማለት ነው እንጂ እዚህ ጋር ያለ ፍሪኩዌንሲ እና እዚህ ጋር ያለ ፍሪኩዌንሲ እኩል ነው። ለምሳሌ እዚህ ጋር 50 ሄርትዝ ከሆነ ያለ እዚህ ጋር 50 ሄርትዝ ነው የምናገኘው ማለት ነው። ትራንስፎርመር ቼንጅ የሚያደርግ ቮልቴጅ ሌቨል ስቴፕ አፕ ወይም ስቴፕ ዳውን የሚያደርግ ነው ዊዛውት ቼንጂንግ ፍሪኩዌንሲ ነው ማለት ነው። ስለዚህ እነዚህ እዚህ ጋር ያለ ፓወር እዚህ ጋር እናገኘዋለን። ስለዚህ እዚህ ጋር ያለ I1 አለ I2 አለ V2 አለ N2 አለ ማለት ነው። ናምበር ኦፍ ተርንስ ማለት ነው። ስለዚህ እነዚህ ምንድን ማለት ነው? N1 ኦቨር N2 is equals to V1 over V2 is equals to I2 over I1። ይህ ማለት ምንድን ነው? ናምበር ኦፍ ተርንስ በጨመርን ቁጥር ቮልቴጅ ሌቨሉ በዛ ልክ ይጨምራል። ከረንት ደግሞ ትዘ ሪቨርስ ማለት ነው ይቀንሳል ማለት ነው። ቮልቴጅ ናምበር ኦፍ ተርንስ በቀነስን ቁጥር ቮልቴጁም አብሮ ይቀንሳል፣ ናምበር ኦፍ ተርንስ ደግሞ ይጨምራል ማለት ነው። አሁን ለምሳሌ ይሄንን ትራንስፎርመር ስቴፕ አፕ ትራንስፎርመር ነው ማለት ነው። ይሄን ስቴፕ አፕ ትራንስፎርመር እዚህ ጋር ሎ ቮልቴጅ አለ ማለት ነው። ሎ ናምበር ኦፍ ተርንስ አለ፣ ሎ ቮልቴጅ አለ። እዚህ ጋር ሃይ ናምበር ኦፍ ተርንስ አለ፣ ሃይ ቮልቴጅ አለ ማለት ነው። ስለዚህ ስቴፕ አፕ ያደርግልናል ማለት ነው። ወደ ፈለግንበት ቮልቴጅ ሌቨል ስቴፕ አፕ ማድረግ ነው ማለት ነው። ዋናው የትራንስፎርመር አፕሊኬሽን ማለት ነው። ይሄን አሁን ለምሳሌ በሃይድሮ ኤሌክትሪክ ፓወር ፕላንት ላይ የምንጠቀመው ትራንስፎርመር በሃይድሮም ብቻ አይደለም፣ በየትኛውም ኃይል ማመንጫዎች ላይ የምንጠቀማቸው ትራንስፎርመሮች ለኦግዚላሪ ምናምን ብቻ ካልሆነ በስተቀር ዋናው ትራንስፎርመር የሜን ትራንስፎርመር የሚባለው ግን ኃይል ማመንጫዎች አሉ ስቴፕ አፕ ትራንስፎርመር ነው የሚያደርጉልን። ለምንድን ነው? ለምሳሌ በአንድ ኃይል ማመንጫ ላይ በአንድ ጀነሬተር ኃይል ማመንጫ ላይ 75 ሜጋዋት ይሄንን ይደረገውና ለምሳሌ 75 ሜጋዋት የሚያመነጭልን ጀነሬተር ካለ የጀነሬተር ተርሚናል ቮልቴጁ 13.8 ኪሎ ቮልት ከሆነ እዚህ ጋር ያለ ከረንት በስሪ ፌዝ ፓወር is equals to square root of 3 V ላይን I ላይን ኮስ ዴታ ወይም ፓወር ፋክተር ማለት ነው። ኮስ ዴታ ነው ዋናው ፎርሙላ ማለት ነው። ስለዚህ እዚህ ጋር ከረንት እዚህ ጋር ፓወር አለን 75 ሜጋዋት እዚህ ጋር እሱ እዚህ ጋር ስኩዌር ሩት ኦፍ 3 እዚህ ጋር ቮልቴጅ ላይኑ 13.8 ነው። 13 ታይምስ ማለት ነው 13.8 ኦኬ ማለት ነው ታይምስ
አይ ላይን ታይምስ ፓወር ፋክተሩ ወስን 0.9 ነው ማለት ነው። ስለዚህ ከረንቱ እዚህ ጋር ስንፈልግ እዚህ ጋር ያለ ከረንት ስንፈልግ ከረንት ኢኳልስ ቱ ፓወር ኦቨር ስኩዌር ሩት ኦፍ 3 ታይምስ 13.8 ኬቪ ታይምስ 0.9 ማለት ነው። ስለዚህ ይሄንን ካልኩሌት ስናደርገው የሚመጣልን ኦልሞስት እዚህ ጋር ያለ ፓወር 75 ሜጋዋት ነው። ስለዚህ እዚህ ጋር 75 ሜጋዋት አለን። 75 ሜጋዋት ይሄንን ከረንቱ አራውንድ 3500 አካባቢ አምፔር ነው የሚመጣው። 3500 ምናምን አምፔር የከረንቱ ዲፔንድ የሚሆነው በክሮስ ሴክሽናል ኤሪያ ነው ማለት ነው። ክሮስ ሴክሽናል ኤሪያ 3500 ሊሸከምልን የሚችል ክሮስ ሴክሽናል ኤሪያ አሁን ለምሳሌ በሃይድሮኤሌክትሪክ ፓወር ፕላንት ላይ ወይም በተለያዩ ኃይል ማመንጫዎች አሁን ይሄንን ትራንስፈር ለማድረግ ወይም ለማዳረስ እስከ ዋናው ትራንስፎርመሩ በጣም ትልቅ በሆነ ክሮስ ሴክሽናል ኤሪያ ያለበት ኮንዳክተር ነው የሚገባው ማለት ነው ወደ ትራንስፎርመሩ። ስለዚህ እንደዛ ከገባ በኋላ እዚህ ጋር ወደ ለምሳሌ ይሄንን ያክል ያለበት ክሮስ ሴክሽናል ኤሪያ ኮንዳክተር በጣም ትልቅ የሆነ ክሮስ ሴክሽናል ኤሪያ ኮንዳክተር ያለበት ይሄንን ተሸክሞ ይገባል ማለት ነው። ስለዚህ ስቴፕ አፕ በሚደረግበት ጊዜ ከረንቱ በጣም ይቀንሳል፣ ቮልቴጁ ደግሞ በጣም ይጨምራል ማለት ነው። ስለዚህ ለምሳሌ አሁን ይሄንን ከረንቱ ካልኩሌት ማድረግ ይቻላል በዚህኛው ማለት ነው። በዚህ ካልኩሌት ማድረግ ይቻላል። ግን አሁን ለምሳሌ 200 አካባቢ አምፔር ሊመጣ ይችላል እዚህ ጋር ማለት ነው በሰከንደሪ ላይ ማለት ነው። ቮልቴጁ ደግሞ በዛ ልክ ከረንቱ እዚህ ጋር ከቀነሰ ቮልቴጁ በጣም ይጨምራል። ስለዚህ ወደ 230 ኬቪ ስቴፕ አፕ ይሆናል ማለት ነው። ወደ 230 ወይም 230 ሺህ ቮልቴጅ ስቴፕ አፕ ይሆናል። ከረንቱ ደግሞ በጣም ይቀንሳል። ስለዚህ ቮልቴጅ እዚህ ጋር ሲቀንስ ከረንቱ ለሱ የምንጠቀመው ኮንዳክተሩን በዛ ልክ በጣም ፍሌክሲብል የሆነና ወደ ምንፈልገው ለማዳረስ ይጠቅመናል ማለት ነው። ሁለተኛው ደግሞ ምንድነው ሎስ ነው ማለት ነው። ፓወር ሎስ ምንድነው? ፓወር ኢኳልስ ቱ ከረንት ታይምስ ቮልቴጅ ነው። ስለዚህ ኢኳልስ ቱ ከረንት ታይምስ ይህ ማለት ምንድነው? አይአር ማለት ነው። ይህ ማለት አይአር ነው። ስለዚህ ከረንት ታይምስ ከረንት ፓወር ኢኳልስ ቱ አይ ስኩዌር አር እንለዋለን። ስለዚህ የከረንት የሎስ ነው ማለት ነው። የፓወር ሎስ ማለት ነው። የትራንስፎርመር ፓወር ሎስ ምንለው ይህ ፓወሩ ከረንቱ ስኩዌር ሲሆን በጣም ይጨምራል እና ስለዚህ በዛ ልክ ፓወር ሎሱ በጣም ነው የሚጨምረው ማለት ነው። ይህን ባንጠቀም ኑሮ እንደዛ አንድ ዲስታንሱ እየጨመረ ብሄር ቁጥሩም ኮንዳክተሩ ሬዚስታንስ ቫልዩ በጣም ይጨምራል ማለት ነው። ዳይሬክት ፕሮፖርሽናል ስላላቸው ማለት ነው። ስለዚህ ዋና የምንጠቀመው ከሎስ ለመጠበቅ እና የምንፈልገው ቮልቴጅ ሌቨሉ ወደምንፈልገው ቮልቴጅ ሌቨል ስቴፕ አፕ ወይም ስቴፕ ዳውን እንዲያደርግልን ነው ማለት ነው። ዋናው የትራንስፎርመር ፐርፐዙ የሚሰራው በዚህ መልክ ነው የሚሰራው ማለት ነው። በትንሹ ስለ ትራንስፎርመር ይህን ያክል ይመስላል። አመሰግናለሁ።